በየትኛውም አይነት የሙያ ዘርፍ ስራን ስንጀምር በመጀመሪያ ኤክስፒሪየንሳችን ተደናግጠንና ተሰላችተን ለማቆም መስነፍ የለብንም። እንዴት ናችሁ? ብዙዎቹን የሙያ ዘርፎች ካየን በትራያል ኤንድ ኤረር በመውደቅ በመነሳት ዳብረው በመጨረሻም እጅ ይባረክ የሚያሰኙ የእጅ ጥበብ ውጤቶች የሚወለዱት። ከበሮ በሰው እጅ ሲያዩት ያምር ሲይዙት ያደናግርም አይደል ቢሉ ዛሬ ላይ እንኳን የምናደምጣቸውን ጥዑም ዜማዎች ይህችኛዋን እንዲህ ብናደርጋት ይሄኛው እንዲህ ቢሆን ተባብለውም አይደል ባለሙያዎቹ የኋላ ኋላ ለተፈጠረው ውብ ዜማ መገኘት። ለማንኛውም የምወዳቸውን ጠርሙሶች አሰበርከኝ ላልሽኝ ልጅ ይህንን ቪዲዮ ሰራው። ይህን ጎሚኒ ቅርጽ አውጥተን ልንቆርጥ ባዘጋጀነው ጠርሙስ ላይ ከላይና ከታች በመስመሩ ትይዩ ካጠለቅን በኋላ እንደተለመደው የሙቅ ውሃውንና ቀዝቃዛ ውሃውን እያፈራረቅን ማፍሰስ ይሆናል ስራችን። ይህን ስናደርግ ውሃው በቀጥታ ስኮር ባደረግነው መስመር ላይ እንዲሆን ይረዳናል ጎሚኒው። ከዚያም ጠርሙሱን ከመሰንጠቅ ይታደግልናል። በነገራችን ላይ ቻናላችንን ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ላይክ እና ሼር በማድረግ ደግሞ ወደ ሌሎች ሙያው እንዲሻገር እንድታግዙን እንጠይቃለን። ሬግላስ